እሺ የሥላሴን ትምህርት በ20 ደቂቃ ውስጥ አይኖ እንዴ በ20 ደቂቃ እንዴ ሥላሴ ትምህርት ልትሉ ትችላላችሁ፣ ግን በ20 ደቂቃ ውስጥ ወይ በ15 ደቂቃ ውስጥ አጠር አድርጌ ብቻ ያሳያችኋለሁ። እንዳልኳችሁ በጣም ሰፊ ነገር ሳይሆን ቀለል ያለ ነገር ነው የምነግራችሁ። እሺ የሥላሴ ትምህርት እንግዲህ የሥላሴን ትምህርት አስቀድሜ ቀለል አድርጌ ባጭሩ ልንገራችሁና ከዛ ወዲያ የመጽሐፍ ቅዱስ ጥቅስ ብቻ እየነገርኳችሁ አልፋለሁ፣ እያነበብን ማለት ነው። የመጽሐፍ ቅዱስ ክፍል ሥላሴ ስንል ስለ እግዚአብሔር አምላካችን እያወራን ነው። አምላካችን እግዚአብሔር አንድ እግዚአብሔር ነው። አንድ አምላክ ብቻ ነው ያለን። ሞኖቴይስት ነን። በቃ አንድ አምላክ ነው ያለን፣ ሌላ አምላክ አናውቅም። እኛ ያለን አምላክ አንድ አምላክ ነው። አንድ አምላክ አብ አለን። ያ አብ ልጅ አለው። ልጁ ከአባቱ ጋር አንድ አምላክ ነው። ልክ ለምሳሌ አንድ ሰው ሰውን ቢወልድ ማለት ነው፣ ሰውን ቢወልድ የሆነ ልጅ ቢወልድ ማለት ነው አንድ ሰው፣ ያ ልጅ ከአባቱ ጋር ተመሳሳይ ባህሪ አንድ ባህሪ የሚኖረው ሰው ነው። በቃ የሚወለደውም ሰው ነው። አብ ልጅ አለው ወይም ቃል አለው። ቃሉ እንደ ልጅ ነው። ልክ እንደኛ አይነት መውለድ ሳይሆን ለምሳሌ የኔ ቃል ከእኔ ስለሚወጣ የኔ ቃል ነው ተብሎ የሚነገረዋል፣ ግን የኔ ዝርው ቃል ነው። የአብ ቃል ግን አካላዊ ቃል ሆኖ እኔ የሚል ሕይወት ያለው እውቀት ያለው እንደዚህ አይነት አካላዊ የሆነ ማለት ነው ቃል ነው የአብ ቃል። ከመጽሐፍ ቅዱስ የተወሰነ ነገር ያሳያችኋለሁ። እና እንደዛ ሆኖ አለ ከአብ የሚወጣ እና የአብ እስትንፋሱ ደግሞ አለ ወይም መንፈሱ ተብሎ የአብ ቃልና መንፈስ፣ የአብ ልጅና የአብ መንፈስ። መንፈስ ማለት መንፈስ ቅዱስ ነው። ስለዚህ አንድ አምላክ አብ ነው ያለን። አንድ አምላክ አብ። ከአብ ውጭ አምላክ አለ የለንም። እኛ ያለን አንድ አምላክ አብ ነው። ወልድ እስከተባለ ወልድ ከአብ የተለየ ሌላ አምላክ አይደለም። ወልድ ከአብ የሚገኝ የሚወጣ ከአብ ጋር አንድ የሆነ አምላክ ነው። በአብና በወልድ መካከል የተለያየ አምላክነት አለ? የለም። የአብ መለኮት የወልድ መለኮት ነው። ስለዛ ከአብ የተለየ መለኮት ወልድ የለውም። የተለየ አካል አለው። ይኸው ወልድ ከአብ ተወልዷል እያለን ነው፣ ወጥቷል እያለን ተወልዷል እያለን እንደዚህ ንጠል ማለት ባይሆንም ግን ራሱን የቻለ ግን ምንድነው አካል ያለው ነው። ራሱን የቻለ አካል ያለው ነው ወልድ። መለኮት ላይ ግን ስትመጡ፣ አምላክነት ላይ ስትመጡ ግን የአብ መለኮት ራሱ የወልድ መለኮት ነው። መንፈስ ቅዱስም ከአብ የሚወጣ ነው። መንፈስ ቅዱስም ከአብ የሚወጣ ነው። ከአብ የሚወጣ ሲሆን ራሱን ችሎ አካል አለው፣ ግን ራሱን ችሎ ሌላ መለኮት ግን አምላክነት ግን የለውም። ስለዛ ከአብ ውጪ ከአብ ሌላ የሆነ አምላክ የለንም። ወልድም ከአብ ጋር አንድ አምላክ ነው። መንፈስ ቅዱስም ከአብና ከወልድ ጋር አንድ አምላክ አንድ ጌታ ነው። በቃ ያ ነው አስተምህሮቱ በአጭሩ ይሄ ነው።